ጥንቅሮቹን ተከታትለን ተመልሰናል። አሁን ደግሞ እንግዳ ጋብዘን ትንሽ ቆይታ እናደርጋለን። እንግዳችን የፖለቲካ ሳይንስና ህገ መንግስት መምህር ፕሮፌሰር አለማየሁ ገብረ ማርያም ናቸው። እንኳን በደህና መጡ። ስለ ጊዜዎትም ስለ ሀሳቦትን ቀድመን እናመሰግናለን። እኔም አመሰግናለሁ ስለጋባዛችሁ። የምናስቀድመው እንግዲህ የመጀመሪያ አድርገን እንድናነሳ የወደድነው ኢትዮጵያ የምታነሳው የባህር በር ጥያቄን ለመጠምዘዝ ወይም ደግሞ እንዳይሳካ ለማድረግ የሚደረጉ ጥረቶች አሉ። የነዚህ አንድምታ እንዴት ነው የሚገለጸው? ምን አይነት አካሄዶችን እየተከተሉ ነው ኢትዮጵያ ይህንን ጉዳይ እንዳታሳካ የሚፈልጉ ኃይሎች የሚለው እናስቀድም። እንግዲህ የኢትዮጵያ ታሪካዊ ጠላቶች አሉን። እነሱ ደግሞ የሚቀርጹትና የሚፈጥሩት ትርክት አለ በአሁኑ ጊዜ። ይሄም ትርክት ምንድነው? ኢትዮጵያን በጥላሸት መቀባት ነው። ኢትዮጵያን በሰይጣናዊነት አድርጎ ማቅረብ ነው። ምን ማለት ነው ይሄ? ኢትዮጵያ የባህር በር አይደለም የምትፈልገው። ኢትዮጵያ የምትፈልገው የድሮ ገናናነቷን መልሳ አካባቢውን ለመቆጣጠርና ኤክስፓንሽን ወይንም እያተስፋፋች ያለውን የአካባቢውን አገራትም ሆነ ጎረቤቶቹን ውጣ በኢኮኖሚያም ሆነ በጦር ችሎቷ ወይም በጦር ኃይሏ ስር መቆጣጠር የምትፈልግ ነው ብለው ነው የሚተርኩት። ይሄም ደግሞ ለነሱ ከነሱ አስተሳሰብ የኢትዮጵያን ዓለም ላይ እይታ አቀራረጽ ኢትዮጵያ ሰላማዊ አይደለችም፣ የቀጠናው ረባሽ ናት፣ የቀጠናው አለመረጋጋት የምትፈጥር ናት፣ በቀጠናው ላይ ያለውን ሁኔታ በሙሉ በክፉ መንገድ ራሷን ገናናቷን ለማጎልበት ስትል የምታደርገው ነገር ነው ብለው ነው የሚያምኑት ወይም ሊቀርጹ ነው የሚሞክሩት። ይሄ ደግሞ ትክክል አይደለም። በጠቅላላ ኢትዮጵያ ከአሁን በፊት ባስቀመጠችው በስራውም በሚታየው በሰላማዊ መንገድ ነው በር የምትፈልገው። ሰላማዊ መንገድም በህግ የተደገፈ ነው። እዚህ ላይ መጥቀስ ፈልገው አንድ ነገር ምንድነው? ለምሳሌ ኢትዮጵያ አሰብ የኔ ናት ብላ ትናገራለች። ኤርትራ እንዴት አድርጋ ነው አሰብ ልታገኝ የቻለችው ነው? የሽግግር መንግስት በተባለበት ጊዜ በፈረንጅ አቆጣጠር 1993 አካባቢ የኤርትራ አሁን መንግስት ነኝ ብሎ ያለው አካል የሽግግሩ መንግስት አካል ነበረ። የሽግግሩ መንግስት አካል ሆኖ በዛን ጊዜ የነበረው አሰብ ለምሳሌ አሰብ፣ ድሬዳዋና ትግራይ ዞን የሚባሉት ልዩ ዞን ተብሎ ነው የሚቆጠሩት የነበረው። እንግዲህ እነሱ አሰብ የኛ ናት ብሎ መከራከር በህግ ከፈለጉ ማስረገጥ ያለባቸው በህግ የኢንተርናሽናል ህግ ምን አይነት መስፈርት ያስቀምጣል ነው። የኢንተርናሽናል ህግ የሚያስቀምጠው መስፈርት ቀጥታ መንገድ ምንድነው? አንድ ለምሳሌ ነጻነት ወጣን ሲሉ ኮሎኒያል በሚሉት አገር ነጻነት የወጡበትን በዛን ጊዜ የነበረውን ቦታ ብቻ ነው መያዝ የሚችሉት። ከዛ ያለውን ሊይዙ አይችሉም። አሰብ በዛን ጊዜ የኤርትራ አካል አልነበረችም። ምክንያቱም በአዋጅ 1897 በሚባለው አዋጅ ላይ እነዚህ ሶስቱ አካባቢዎች ልዩ ተብለው ነው የተፈጠሩ። ስለዚህ መብት ሊኖራት የሚችለው ቢኖርም ማለት ነው አሰብን ሳያጠቃልል በሌላው ቦታ ብቻ ነው ኤርትራ ብለ ልጠቀምበት የሚችለው። ይሄ እንግዲህ በኢንተርናሽናል ህግ ያለ ነው። ምናልባት በእንግሊዝኛ ማብራራት ቢኖር የተሻለ ሊሆን ይችላል። ዋናው ቁም ነገር ምንድነው? እዚህ ላይ ኤርትራ አሰብን የያዘችው አኔክሴሽን በሚባል ነው። ህጋዊ ባልሆነ መንገድ አጣብቃ ነው የያዘችው ማለት ነው። ይህን ደግሞ በዓለም ህግ መከራከር ይቻላል። አኔክሴሽን ማለት ነው አንድ አገር አንድ አገር ነኝ ብሎ ሲይዝ ያለውን አካባቢ ወይንም መሬት የሚይዙበት መስፈርቶች አሉ በዓለም አቀፍ ህግ። አክሪሽን የሚባል አለ። በትራይቢዩናል ወይንም ፍርድ ቤት ሄዶ ይፈረድለትና መንግስት ያንን ቦታ ያገኛል። ወይንም በስምምነት የሚያደርጉት ነገር አለ። ይሄኛው ግን አኔክሴሽን ነው። ይሄን በደንብ አድርገን መገንዘብ አለብን። በግድ ወይንም በጉልበት የተያዘች ቦታ ናት። ለምን? በዓለም አቀፍ ህጉ እንዳልኩት አንድ ሀገር ነጻነቱን ሲወጣ ወይንም እንደ ኮሎኒያል ነኝ ብሎ ነጻነት ሲወጣ የሚወስዳት ቦታ ያቺ ኮሎኒያል የተባለችውን ብቻ ነው። አሰብ ኮሎኒያሉ ጋር አልነበረችም። ስለዚህ በአኔክሴሽን ወይንም በጉልበት የተወሰደ ወደብ ስለሆነ እሱ ራሱ ጥያቄ ላይ ሊገባ ይችላል። ይሄን ደግሞ በዓለም አቀፍ ፍርድ ቤት መከራከር ይችላል የሚል እምነት አለኝ። መልካም ፕሮፌሰር፣ የኢትዮጵያ እንግዲህ የባህር በር ጥያቄ ነው መሆን ከራሷም አልፎ ለሌሎች ደግሞ የአፍሪካ ሀገራት እንደዚሁም የጎረቤት ሀገራት የኢኮኖሚና የፖለቲካ መነቃቃት በመፍጠር ረገድስ የሚኖረው ሚና ምንድነው የሚለው ላይ ትንሽ ቆይታ እናድርግ። ጥሩ ነው። እሱ እንግዲህ አንደኛው የቀጠናው ችግር አንድና አንድ ነው፣ ድህነት ነው።
ለጦርነቱም ለግጭቱም ለሁሉም ነገር መንስኤና ምንጭ የሚሆነው ድህነት ነው። ስለዚህ ምንድነው ድህነትን ብናጠፋው ድህነትን ብናዳክም ምን አይነት ለውጥ ሊመጣ ይችላል የሚል ነው። ለምሳሌ ኤርትራን እንውሰድ። ኤርትራ ምንም ለውጥ ያለበት ሀገር አይደለም። አሁን አሰብ የሚባለውን ቦታ የደቀቀ ቦታ ነው። አንድም ልማት የሚታይበት አይደለም። ጠቅላላ በሀገሪቷ ላይ 30 ዓመት ውስጥ አንድም ልማት የሚታይበት አይደለም። እንግዲህ ልማት የሌለበት ቦታ፣ ድህነት የበዛበት ቦታ አካባቢውን በመረበሽና በማናወጥ እዛ ላይ አንድ ሚና ተጫውቶ ራስን ወይም በስልጣን ላይ ለማቆየት የሚሆን ነገር ይሆናል። ግን የሚያስፈልገው ምንድን ነው? አሁን የጠቀሽው በአካባቢ ሆነ በጠቅላላ ሪጂናል ኢንተግሬሽን የሚባል ነገር አለ። በብዙ መንገድ ቅድምም የተጠቀሰ ነገር ሊኖር ይችላል። ወደቡ ለምሳሌ ወደቦቹ እዛ አካባቢ ያሉት ቢለሙ፣ ይሄ ኢንፍራስትራክቸር የሚባል ነገር መንገድ ቢሰራ ባቡር ቢሰራ ምን ቢል አካባቢውን የልማት ስራዎች ቢሰሩ እነዚህ ነገሮች ብዙውን ነገር ሊያቃልሉት ይችላሉ። አሁን ግን ያለው ምንድነው? ኢትዮጵያ እያደገች ነው የምትሄደው፣ እየተንሰራራች ነው የምትሄደው። ብልጽግናዋ እየገነነ የመጣው አካባቢ ያሉት ግን የተናቦጡ ናቸው። በደቡብ ሱዳን ብታይ፣ በሶማሌ ብታይ፣ በኤርትራ ብታይ እነዚህ በድህነት የሚዋዥቁ ሀገሮች ናቸውና እነሱ የኢትዮጵያ እንደምናውቀው በህዝብ ቁጥርም ሆነ በስፋትም ሆነ በብዙ ነገር የኢትዮጵያ ኢኮኖሚ እያደገ አሁን እንግዲህ አፍሪካ ውስጥ ሁለተኛው ሶስተኛ የምታድግ ኢኮኖሚ ያላት ሀገር ናት። ስለዚህ የኢትዮጵያ ሚና የምትጫወተው በቀጠናው ላይ ታላቅ ሚና ነው። ይህንንም ለአካባቢው ጥሩ ነገር ይታል። ለምሳሌ ገርድ አለ፣ ህዳሴ መብራትን የመሳሰሉት ነገር በማስፋፋት ትልቁን ችግር ሊቀርፍ ይችላል ማለት ነው። አብሮ ደግሞ ተባብሮ ያለንን አካባቢ ያሉትን እንደ ኮመን ማርኬት ጠቅላይ ሚኒስትሩ ብዙ ጊዜ የሚናገሩት ነገር አለ። ኢኮኖሚያችንን አስተሳስረን የበለጠ ሲነርጂ ወይም እንደ መደመርም ልትል ትችላለች ሲነርጂ ፈጥረን ያንን ነገር ሁሉ ተጠቃሚ እንዲሆን ማድረግ እንችላለን የሚል። ስለዚህ ኢትዮጵያ የምትጫወተው ሚና በሱ ብቻ አይደለም። በፓይረሲ አንተ ቴሮሪዝም አለ፣ ይሄ ሪጂናል ሴኩሪቲ አለ፣ ቀጠናውን የደህንነት መጠባበቅ አለ። ምክንያቱም አሁን በአካባቢ ያሉትን ስታይ 12 ሀያላን ሀገሮች አሉ። አሜሪካ አለች፣ ጅቡቲ ውስጥ፣ ፈረንሳይ፣ ጣሊያን የሌላ ሀገር የለም። ያ ሁሉ አካባቢ ያለውን ወደብ እየተጠቀመ ነው። ኢትዮጵያን ግን ያንን ወደብ አትጠቀሚ ማለት ይሄ ራሱ ከብደት ጋር የተገናኘ ነገር ነው። ለምን ታላቁ ሀገር ኢትዮጵያ ሆነ ሁሉ እየመጣ ሲቆርስ ሲቆነጥል ምን ሲል ኢትዮጵያ ግን አይገባትም ማለት ይሄ ከብደት ጋር የተያያዘ ነው። እንግዲህ አንዳንድ እብድ የሆኑ መሪዎች አካባቢ ውስጥ ካሉ ከነሱ የሚመንጫ ሀሳብ ነው እንጂ ማንም በትክክል የሚያስብ ይሄንን ሊያደርግ አይችልም። ለማናቸው ምንድነው ዋናው ነገሩ? ኢትዮጵያ ያለችው ምንድነው? አንድና አንድ ነገር ነው። በሰላማዊ መንገድ ወደብ እናገኛለን። ያንን ሰላማዊ መንገድ በዲፕሎማሲ በንግግር እርስ በርስ መተሳሰሪ በመስጠትና በመቀበል እንጂ ጦርነት ከፍታለሁ ብላ የተናገረችበት አንድም ቀን የለም። ይሄ ነው አንደኛው ደግሞ ናራቲቭ ወይንም ምን የሚባለው ትርክ እንትን ኢትዮጵያ ኤክስፓንሽንስ ወይንም ራሷን እያሰፋች መሄድ የምትፈልግ ነው። ግን ምንም ማስረጃ የለም ያንን የሚደግፍ። ያለው ማስረጃ የሚጠቆመው ምንድነው? ጠቅላይ ሚኒስትሩም ተናግረው ደጋግመው በሰላማዊ መንገድ ነው የምናገኘው ብለዋል። ያ ሰላማዊ መንገድ ይኸው እየሄድንበት ነው። በጠቅላላው በዓለም አሜሪካ ደግፋለች፣ ቻይና፣ ሁሉም ሀያላን የሚባሉት ነገሮች እንግዲህ እንዴት ነው ቁጭ ብለን እናውራ ነው የተባለው። በንግግር አንድ ጠረጴዛ ላይ ቁጭ ብለን እንዴት ነው ሰጥቶ በመቀበል ተባብረን ድህነትን አጥፍተን ሁላችንም ወደ ብልጽግና አልፈን ህዝባችን እንዳይጎዳ ማድረግ። በዚህ አይነት አንጻር ነው ኢትዮጵያ ዲፕሎማሲያውን የምትመራው። ያ ደግሞ ወደፊት ስኬታማ እንዲሆን ምንም ጥርጥር የለኝም። ምናልባት ፕሮፌሰርን ጨምርና ቀጥለን የምንመለከተው ደግሞ ቀደም በተወሰነ መንገድ ስናነሳ ነበረ የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ የባህር በር እንዳታገኝ በቅድሚያ የአባይን ወንዝ መጠቀም እንዳትችል፣ ይሄ ያልሳካ ሲላቸው ደግሞ ቀጥሎ የባህር በር የማግኘቷን ጉዳይ ተዳፍኖ እንዲቀር በነበረበት ቅርጽና ይዘት እንዲቀጥል የማድረግ ፍላጎት አለ። አሁንም ያ ተጽዕኖ እንደቀጠለ ይነገራልና ምንድነው እነዚህ አካላት እያደረጉ ያሉት አሁን በዚህ ሰዓት? እንግዲህ ይሄ ዋተር ወርስ ወይም የውሃ ጦርነት የሚያዋጣ አይደለም። ግብጽ የዛሬ 3-4 ቀን ወጥታ ኤርትራ ላይ የጦር የኔቪ ወይም የመርከብ ኃይል እንትን ሰራለሁ
ጅቡቲም ላይ መርከብ እንትኖችን አጠናከር ብቻ የጦር ነገር ነው የምታወራው። ይሄን አጠናከራለሁ ምናምን። ይሄ ማለት ምንድነው? ለኢትዮጵያ አንድ መልእክት ነው የሚላከው። ያ መልእክቱ ምንድነው? ኢትዮጵያ አሁንም ለዘላለምም የባህር ወደብ አታገኝም ነው። ይሄ መጥፎ አደገኛ ጨዋታ ነው። ምክንያቱም አባይ አለ። አባይ ረጅም መንገድ ነው የሚሄደው። ያ መንገድ ላይ ማቆም ይቻላል በየቦታው። ያ ከቆመ ደግሞ የሚጠቀም ላይኖር ይችላል። የዚህ አይነት ጨዋታ ግብጽና ኤርትራ የሚጫወቱት በተለይ ለግብጽ የሚረዳ አይደለም። ምክንያቱም ውሃ 85 በመቶ ውሃ ከኢትዮጵያ እየመጣ ኢትዮጵያ የባህር ውሃ ወደብ ከለክላለሁ ማለት ራስ ላይ መፍረድ ነው። ወይንም ራስ ላይ ሱሳይድ እንደሚሉት ራስን እንደማጥፋት። ምክንያቱም for every action there is an equal and opposite reaction። አንድ ነገር ሲኖር ከሌላ ደግሞ የሚመጣ የተመሳሳይ ነገር ሊኖር ይችላል። አጸፋ ሊመለስ ይችላል። ስለዚህ ኢትዮጵያን ጦር መስርቼ በኤርትራ በአሰብና በጅቡቲ ላይ አደርጋለሁ ከተባለ እኛም ደግሞ አስፈላጊ ከሆነ እንደረድራለን። የግድብ አይነት ከላይ እስከታች። ይሄ ደግሞ በግልጽ የሚያውቁት ነገር ይመስለኛል። የዚህ አይነት ጨዋታ የልጅ ጨዋታ ነው ይሄ። ግብጽ መጫወት የለባትም። አሁን ያለባት ምንድነው? የህዳሴም አለ ከህዳሴ ነገሩ በእንትን ተቀምጧል። 2015 ላይ የተስማሙት ነገር አለ። በህዳሴ ግድብ ላይ መስማማት ከጠፋ ሁለቱ አንቀጽ 10 ነው። ሁለቱ መሪዎች ቁጭ ብለው አንድ ክፍል ውስጥ ቁጭ ብለው ተነጋግረው መፈጸም ይችላሉ ይላል። ለምንድን ነው ግብጽ ይሄንን ማታደርገው? እየወጣች ኢትዮጵያ እንዲላት ብሎ ከማለት ጠቅላይ ሚኒስትሩን ጠርቶ ኤልሲሲ ቁጭ ብለው ይሄን ነገር አንድና ለዘላለም እንዝጋው ይላል። ግን ይሄን ደግሞ ማድረግ የማይችሉ ለህዝባቸው ብዙ ጊዜ ተናግረዋል። ኢትዮጵያ አንድ ጠብታ ውሃ ብትወስድ እንዲናደርጋለን እንዲያናውጣለን ጦር እንከፍታለን ምናምን ብሎ አሁን አፋቸውን አፈሩ። ግድቡም ተሰርቶ አለቀ። ስለዚህ ምን ይበሉ? መጥተው እንደገና ቁጭ ብሎ ለማውራት ደግሞ ትንሽ ወደ ሀፍረትም የሚወስድ ነገር ነው። ባጭሩ ምንድነው? በሰላም መንገድ የሚፈቱ ብዙ ነገሮች አሉ። ግን ሰላም ደግሞ የማይፈልጉ አሉ። ሰላም የማይፈልጉት ሰላም ቢፈጠር እነሱ ራሳቸው መረጋጋት ስለማይኖርባቸው የራሳቸውም ህዝብ ሊነሳባቸው ይችላል። 30 ዓመት ቁጭ ብሎ አንድ መንግስት አንድ ለውጥ ሳያመጣ አንዲት ነገር ለህዝቡ ሳያደርግ ሌላው እያደገ እየበለጸገ የሚሄደውን አገር እያየ እነዛም ኮቨንት ይጠይቃሉ። ምንድነው ጎረቤት እንደዚህ እያደገ እኛ በድህነት የምንኖረው ይላል። ስለዚህ ሁሉ ጊዜ ጦርነትን ለምሳሌ በአገራችን ያሉትን የሽምቅ ተዋጊዎች ወይንም ሽፍታዎችን መርዳት የመሳሰሉትን ነገር ማድረግ አካባቢውን አንስቴብል ወይንም አለመረጋጋት እንዲፈጠር ነው። ዋናው ምንድነው? ያብየር ለሚየነ የሚሉት ነገር እነሱ አካባቢ ቀጠናውን እየበጠበጡ ወደ ኢትዮጵያ ላይ ለማላከክ ይሞክራሉ። ኢትዮጵያ ላይ የምታደርግ እስቲ መረጃው ይታይ። ኢትዮጵያ የቱን ሀገር ነው ሄዳ የበጠበጠችው? ሶማሌን በጥብጣለች? ምን ደቡብ ሱዳን የተደረገ ነገር የለም። ግን ትርክቱን እኛ ደግሞ መመለስ ስላልቻል ብዙ ጊዜ በሶሻል ሚዲያም በሌላ መንገድ የሚመጣውን ትርክት ጠበቅ ባለ መንገድ በሚዲያም ሆነ በሌላ መከላከል ያስፈልጋል። ይሄንን ትርክት መጀመሪያ የሀገራችን ህዝብ መረዳት አለበት። የሚሰራው ትርክት ኢትዮጵያን ገጽታ ማጠላሸት የሚደረገው ስራ ውሸትና ዲስኢንፎርሜሽን የሚሉት ነገር የሚወጡትን ነገርና ዋናው ደግሞ የኢትዮጵያን አቋም ሁላችንም መገንዘብ አለብን። ኢትዮጵያ የምትፈልገው ወደ በሰላማዊ መንገድ ነው፣ በጦርነት አይደለም። ማንም ማስረጃ ላይ ቀርባችን ጦርነት ትፈልጋለች። ሁለተኛ ኢትዮጵያ የምትፈልገው አካባቢው እንዲለማ ነው። ምክንያቱም አካባቢ ስለማ እሷ የበለጠ ትለማለች። ምክንያቱም ኢኮኖሚ ትልቅ ስለሆነ ማለት ነው። ሶስተኛ የአካባቢን ኢንተግሬሽን አንድ ቢሆን አካባቢ የበለጠ በሲነርጂ ወይም በመደመር ኃይል የበለጠ ጉልበት ይኖረዋል። እንደዚህ ነው እኛ የምናስበው። ለኢትዮጵያ ሀሳብ ይሄ ነው። ግን አካባቢ ያሉት ደግሞ ኢንተሌክቹዋል ባንክራፕሲ ወይም ኪሳራ ያለባቸው መሪዎች ስላሉ በአካባቢያችን ያንን ነገር ሊቀበሉት አልቻሉም። እቅጩ ይሄ ነው። የመጨረሻ እናድርገውና በዓለም አቀፍ ስምምነት መሰረት ኢትዮጵያ ይሄን የባህር በር የማግኘት መብቷ አጠቃላይ ፍላጎቷ ብቻ ሳይሆን ደግሞ የመብት ጉዳይ እስከምን ድረስ ነው የሚታየው? ይሄንስ ደግሞ ማስተጋባት ከኢትዮጵያውያን ምን ይጠበቃል? እንግዲህ መብቷ የተረጋገጠ ነው። ሎ ኦፍ ዘ ሲ ይባላል። በጽሁፌም ዘርዘር አድርጌ አቅርቤዋለሁ። በላንድ ሎክድ ወይም ወደብ የሌላቸው አገሮች በዓለም አቀፍ ሕግ ከአጠገቡ ወደብ ካለው ሀገር ጋር ተስማምተው በስምምነት ወደቡን መጠቀም ይችላሉ ይላል። ያም ወደቡን በሚጠቀሙበት ጊዜ መስፈርቶች አሉ። ታክስ አይከፍሉም። እቃው ወደ ሲገባና ሲወጣ አላስፈላጊ የሆነ ችግሮች እንዳይፈጠሩባቸው ይደረጋል። ዋናው ነገር ምንድነው? ተስማምተው ህጋዊ በሆነ መንገድ ማድረግ ይችላሉ። አሁን ጥያቄው እኮ የወደቡ ጥያቄ መልሼ ላነሳው ፈልገው
ህዝብም እንዲረዳው ፈልገው ምንድነው አሰብ በኤርትራ ስር ልትገባ የቻለችው ህጋዊ በሆነ መንገድ ነው ወይ ነው? ህጋዊ ካልሆነ ሌላ ጥያቄ ይፈጥራል ማለት ነው። ከመነሻው ጀምሮ ያንን ብዙ ሰው አይጠይቅም። የኔ ሙግት ምንድነው ከሲጀምር ጀምሮ አሰብ በኤርትራ ውስጥ አልነበረችም ለግንጠላ ጉዳይ ማለት ነው። ኤርትራ ተገነጠልኩ ስትል መያዝ የምትችለው በኢትዮጵያ ያኔ ኢትዮጵያ ያዘችው የተባለውን ኤርትራ ብቻ ነው። አሰብ የዛን ጊዜ ኤርትራ ውስጥ አልነበረችም። ስለዚህ ይሄ ጥያቄ ሌላ ነገር ሊያመጣ ይችላል። አኔክሴሽን ይባላል። ይሄ በጣም ኢምፖርታንት ወይንም ትልቅ የሆነ አስተሳሰብ ነው። አኔክሴሽን ማለት በጉልበት መውሰድ ማለት ነው አንድ መሬት። ስለዚህ ይሄ ጥያቄው ምንድነው? አንድና አንድ ነው። በጉልበት መጠቅለል ማለት ነው። በጉልበት መጠቅለል ማለት ነው። አሰብ በህጋዊ መንገድ ነው ኤርትራ ሆነ የወሰደቻት ወይንስ ህጋዊ ባልሆነ መንገድ ጉልበታዊ በሆነ መንገድ ጠቅልላ ነው ያስገባችው? ይሄ ጥያቄ በህግ ሲፈታ ያኔ መልሱን ታገኛለህ።